እንደ ኤሮፓውያን አቆጣጠር በ1924 ግድም ራስ ተፈሪ መኮንን ወደ ተለያዩ የአውሮፓ ሀገራት ዲፕሎማሲያዊ ጉብኝት በሚያደርጉበት ወቅት የመጀመሪያዋ ማረፊያቸው ኢየሩሳሌም ነበረች። ንጉሱ በወቅቱ ኢየሩሳሌም ሲገቡ የሞቀ የደመቀ አቀባበል የተደረገላቸው ሲሆን ለድምቀቱ በ40 የአርመን ወጣቶች የቀረበው የሙዚቃ ዝግጅትም ተጠቃሽ ነበር። በሙዚቃውና በሙዚቀኞቹ የተደመሙት ራስ ተፈሪ የሙዚቃ ቡድኑ ዝግጅት በመደመም ብቻ ሊያልፉት አልፈቀዱም። ይልቁንም የሙዚቃ ቡድኑ ኃላፊን አስጠርተው የሙዚቃ ቡድኑን የግላቸው ማድረግ እንደሚሹና ይህንን ማድረግ ይችሉ እንደሆነ ጥያቄ ያቀረቡለት። በወቅቱ የሙዚቃ ቡድኑን በበላይነት ከሚቆጣጠሩ ሰውም የይሁንታ መልስ በመምጣቱ የ4 ዓመት ውል በመዋዋል በ1923 ዓ ም የአርባዎቹ ልጆች ቡድን ወደ ኢትዮጵያ ሊመጣ ቻለ። አንዳንድ የታሪክ ድርሳናት እንደሚያወሱት ምንም እንኳን ዘመናዊ የሙዚቃ መሳሪያ በዘመነ ምኒልክ ወደ ኢትዮጵያ ቢገባም የአርባዎቹ ልጆችና መምህራናቸው የሆኑት አርመናዊ ኬቮርክ ናልባንዲያን ወደ ኢትዮጵያ እስከገቡበት እስከ 1924 እንደ ኤሮፓ አቆጣጠር ድረስ የዘመናዊ ሙዚቃ መሳሪያ ትውውቅም ሆነ የሙዚቃ ትምህርት እምብዛም አልተስፋፋም ነበር። በዘመናዊ ሙዚቃ መሳሪያ የታጀበ ዜማ በሀገራችን መሰማት የጀመረው እንደ ኤሮፓውያን አቆጣጠር በ1897 ገደማ ሊዮንቴቭ የተባለ አንድ የሩሲያ መኮንን ከዳግማዊ ኒኮላስ ለዳግማዊ ምኒልክ የተላኩ 40 የሙዚቃ መሳሪያዎችን ይዞ ወደ ሀገራችን መግባቱን ተከትሎ ነበር። ለንጉሱና ለመኳንንቱ በሊዮንቴቭ መሳሪያዎች የታጀቡ ሙዚቃዎች አልፎ አልፎ ከመቅረባቸው ውጭ የሙዚቃ መሳሪያዎቹ ወደ ሀገራችን መግባታቸው ለዘመናዊ ሙዚቃ መስፋፋትም ሆነ እድገት ያበረከተው አስተዋጽኦ እዚህ ግባ የሚባል እንዳልነበር ታሪክ ያወሳል። ይልቁንም ይላሉ እነዚህ ምንጮች ለዘመናዊ ሙዚቃ እድገትም ሆነ መስፋፋት የአርባዎቹ ልጆች ባንድና የናልባንዲያን ቤተሰብ አስተዋጽኦ የላቀ እንደነበር ይጠቅሳሉ። በኢትዮጵያ ሙዚቃ ዙሪያ በርካታ ስራ የሰራው ፍራንሲስ ፋልሴቶም ይህንኑ የሚያጠናክር ሀሳብ አቢሲኒያ ስዊንግ በተሰኘ መጽሐፉ ላይ ጠቅሷል። ይህ የሀገራችን የሙዚቃ እድገት ሲነሳ አብሮ የሚነሱት እኚህ የናልባንዲያን ቤተሰብ የመጀመሪያው አባል ኬቮርክ ናልባንዲያን ወደ ኢትዮጵያ ሲገቡ የአርባዎቹ ልጆች የበላይ ጠባቂና መምህር በመሆን የመጀመሪያዎቹን አገራዊ የዘመናዊ ሙዚቃ ባንዶች ክቡር ዘበኛንና የማዘጋጃ ቤትን አቋቁመዋል። የተፈሪ ማርሽን ጨምሮ በንጉሱ ዘመን አገልግሎት ላይ የነበረውን የኢትዮጵያ ሕዝብ መዝሙር አዘጋጅተዋል። ሌሎች በቁጥር በርካታና ደረጃቸውን የጠበቁ የሙዚቃ ቅንብሮችንም ሰርተዋል። ከሙዚቃው መሰራት በተጨማሪ በምርጥ ስራነት ወይም ማስተርፒስ ተብለው እስካሁን የሚጠቀሱት እንደ ጎንደሬው ገብረ ማርያም ከ11 ዘፈኖች ጋር፣ አቶ ማናለ፣ እረኛው ተፈራ፣ የአዳል ጦርነት፣ የነፃነት ተዋጊዎች የሚሉና ሌሎች ተውኔቶችንም ያበረከቱ የጥበብ ሰው ነበሩ። እነዚህንና መሰል ስራዎችን ሰርተው በ1963 ያለፉት ኬቮርክ ናልባንዲያን እርሳቸው ሲያልፉ ለኢትዮጵያና ለኢትዮጵያ ሙዚቃ ሌላ ባላደራ ተክተው ነበር፣ የወንድማቸውን ልጅ ሙሴ ነርሲስ ናልባንዲያንን። በኢትዮጵያ ሙዚቃ ታሪክ ወርቃማ በመባል የሚጠቀሱት ከ1940ዎቹ እስከ 60ዎቹ ለመቃኘት ስንነሳ የዘመኑ ወርቃማነት የሚመሰክሩና ወርቃማነታቸውን ጠብቀው ያሉ ኢትዮጵያዊ የሙዚቃ ውጤቶችን በብዛት ማግኘታችን አይቀሬ ነው። ወቅቱ አገራችን ከባህላዊ መሳሪያ ወጣ ማለት ከዘመነኛው መሳሪያ ጋር መላመድ የጀመረችበት አፍላ ወቅት ቢሆንም በእያንዳንዱ ጀንበር የሚቀመሩትና የሚቀናበሩት ሙዚቃዎች ግን ደረጃቸውን የጠበቁና ክላሲክ ከሚባል መደብ የሚፈረጁ እንደሆኑ ዛሬ ላይ ሆኖ ስራዎቹን ማድመጥ ዕድል ያገኘ ሁሉ የሚመሰክረው ሀቅ ነው። የተለያዩ ኦርኬስትራዎችና የሙዚቃ ቡድኖች የተዋቀሩበት የጃዝ ሙዚቃ ሀገራችን ውስጥ እግሩን ያስገባበት፣ የህብረት ሙዚቃ ወይም ኳየር በአማርኛ ለመጀመሪያ ጊዜ ለመድረክ የበቃበት፣ ብቻ ከባህላዊ የኢትዮጵያ ሙዚቃ ወደ ዘመናዊነት ሽግግር የተደረገበት ያ ዘመን ዛሬ ድረስ በስመጥርነታቸው የምንጠቅሳቸው በርካታ የሙዚቃ ሰዎች የፈሩበትም ዘመን ነበር። ስለዚህ ዘመነኛነት በኢትዮጵያ ሙዚቃ ውስጥ መስራት ስለጀመረበት ዘመን ስናነሳ አብረን ከምናነሳቸው በርካታ ድንቃድንቅ የሙዚቃ ስራዎች ውስጥም በመምህርነት እንደዚሁም በርካታ ሀገርኛ ዘፈኖች ፈራቸውን ሳይለቁ ዘመናዊና ዓለም አቀፋዊ ይዘት እንዲላበሱ ስላደረጉት፣ እንዲሁም በርካታ ሀገርኛ ዘፈኖች ፈራቸውን ሳይለቁ ዘመናዊና ዓለም አቀፋዊ ይዘት እንዲላበሱ ስላደረጉት የሙዚቃ ሰው ሙሴ ነርሲስ ናልባንዲያን ማንሳታችን ለዚህ ነው። አጎታቸው ኬቮርክ ናልባንዲያን ተከትለው ገና በአፍላ ዕድሜያቸው ወደ ኢትዮጵያ ያቀኑት ሙሴ ነርሲስ ናልባንዲያን ኢትዮጵያ እንደገቡ የሙዚቃውን መንደር አልተቀላቀሉም ነበር። እንግሊዝ ከሀገራችን መውጣቷን ተከትሎ የአዲስ አበባ መዘጋጃ ቤት የሙዚቃና የቲያትር ጽሕፈት ቤት የዘመናዊ ሙዚቃ ኦርኬስትራ አደራጅ በፈለገበትና ይህንንም ጥያቄ ባቀረበላቸው ወቅት የቲያትር ጽሕፈት ቤቱን የተቀላቀሉት ሙሴ ነርሲስ በዚሁ በማዘጋጃ ቤት የመጀመሪያውንና ትልቁን የጃዝ ባንድ ሊያቋቁሙ ችለው ነበር። ነርሲስ ናልባንዲያን አሬንጀርና ኮንዳክተር በመሆን ከመስራታቸውን በላይ የያሬድ የሙዚቃ ትምህርት ቤት መስራች፣ እንደዚሁም በዚሁ ትምህርት ቤት በአዲስ አበባ ዩኒቨርሲቲ፣ በናዝሬት ትምህርት ቤት፣ በፖሊስ ኦርኬስትራ፣ በብሔራዊ ቲያትር በሙዚቃ መምህርነት ያገለገሉና ዛሬ ድረስ በስመጥርነታቸው የምንጠቅሳቸው በርካታ የሙዚቃ ባለሙያዎችን ያስተማሩ ሰው ናቸው። ቀዳማዊ ኃይለሥላሴ ቲያትር ወይም ብሔራዊ ቲያትር ተሰርቶ ሲጠናቀቅ ከማዘጋጃ ቤት ወደዚሁ የተዘዋወሩት ነርሲስ ናልባንዲያን የሀገራችን ባለ 5 ድምፅ ወይም ፔንታቶኒክ ሙዚቃን
ወደ ኦክታቶኒክ በመቀየር መጫወት የጀመሩ ቀደምት ኢትዮጵያዊ ናቸው ማለት ይቻላል። ከማዘጋጃ ቤት ወደ ብሔራዊ ቲያትር መዘዋወራቸውን ተከትሎ ተማሪዎቻቸውም ተከትሏቸው መምጣታቸው ተወዳጅ መምህርነታቸውንም እንደሚያሳይ አብሯቸው የሰሩ ሰዎች ይመሰክሩላቸዋል። በናዝሬት ትምህርት ቤት ሴት ተማሪዎችና በአዲስ አበባ ዩኒቨርሲቲ ወንድ ተማሪዎች ቅንጅት ባቋቋሙት የኳየር ቡድን ወይም ግሊ ክለብ አማካኝነት እንደነ እሽሩሩ፣ ተነሳ ተራመድ፣ አቋቋም ሽማ የመሳሰሉ በተለያዩ ሙዚቀኞች የተሰሩ በርካታ ሙዚቃዎችን ደረጃውን ወደ ጠበቀ ህብረ ዜማ በመለወጥ ለህዝብ አቅርበዋል። የንጉሱ ዘመን አብቅቶ ደርግ ወደ ስልጣን እንደመጣ የኢትዮጵያ ህዝብ መዝሙር ለማሰራት የወጣውን ማስታወቂያ ተከትሎ ለዚሁ ስራ የተወዳደሩት ነርሲስ ናልባንዲያን ግጥሙ በሎሬት ጸጋዬ ገብረመድህን የተሰራ ውድድሩን ቢያሸንፍም ለህዝብ ከመቅረቡ በፊት በሌላ እንዲተካ መደረጉ ሴት ልጃቸው ሄርሚን ናልባንዲያን ያጫውቱናል። ምንም እንኳን ቀደም ሲል እንደጠቀሰው ከሰሯቸው የተለያዩ ዘመን ተሻጋሪ የሙዚቃ ስራዎች በላይ አገራዊ ጉዳዮችን አስመልክቶ ለሚነሱ ጥያቄዎች ቀዳሚ ምላሽ በመስጠት እንደዚሁም አገራችን ከባህላዊ ወደ ዘመናዊ ሙዚቃ ላደረገችው ሽግግር ድልድይ በመሆን የሚጠቀሱት እኚህ ሰው የሰሯቸውን ስራዎች ያህል ምስጋና እንዳልተቸራቸው ቤተሰቦቻቸውና የቀድሞ ተማሪዎቻቸው ይናገራሉ። ከሙሴ ነርሲስ ዘመን ተሻጋሪ ስራዎች በግንባር ቀደምትነት የሚጠቀሰውና ለአፍሪካ አንድነት ድርጅት በበዓሉ ምስረታ የተዘጋጀው አፍሪካ ሀገራችን የሚለው ሙዚቃ በተባለው ጊዜና በተፈለገው ደረጃ ተሰርቶ ለበዓሉ ቢቀርብም ሙሴ ነርሲስ ግን በአካባቢው እንዲገኙ አልተፈቀደላቸውም ነበር ይላሉ በወቅቱ በቡድን ውስጥ የነበሩት የሙዚቃ ሰዎች። ነርሲስ በዝግጅቱ ላይ እንዳይገኙ ስለመደረጉ እንደዚሁም ለብሔራዊ መዝሙርነት ያለፈው ስራቸው ውድቅ መደረጉን አስመልክቶ ስለ ነርሲስ ናልባንዲያን ተናግረው የማይጠግቡት የቀድሞ ተማሪያቸው አርቲስት መራዊ ስጦት በአንድ ወቅት እንደተናገሩት እኚህ እጅግ ዘመናዊና ደረጃውን የጠበቀ ስራ ሰርተው አገራቸውን ላኮሩ ሰው ምስጋናና ሽልማት ሳይሆን የዘርና የቀለም መድረው ሲደረግ ማየት እጅግ አሳፍሮኝ ነበር ብለው ነበር። ነርሲስ ናልባንዲያን ለኢትዮጵያ ሙዚቃ በተለይም ለዘመናዊ ሙዚቃ እድገትና መስፋፋት እንደ መምህር ትልቅ አስተዋጽኦ ያበረከቱ ዛሬ በአንቱታ የምንጠራቸው በርካታ የሙዚቃ ሰዎችንም ያፈሩ ሰው ነበሩ። ከበርካታ ወጥ የሙዚቃ ስራዎቻቸው በተጨማሪ ለተለያዩ የቲያትርና የዳንስ ስራዎቻቸው ሙዚቃዎችን ያቀናበሩ የነበሩ ሲሆን ለመጀመሪያው ኢትዮጵያዊ ፊልም ሂሩት አባቷ ማን ነው የማጀባዊ ሙዚቃ የሰሩትም እኚህ የሙዚቃ ሰው ሙሴ ነርሲስ ናልባንዲያን ነበሩ።